አዎ አንድ ጉራግኛ ምት አለ ግን ሌሎች በቀጣዮች ደግሞ ለሲንግሎች ብለንና ለአልበም የሰራናቸው ትንሽ የተለያዩ ናቸው። ኦልሬዲ እነዛን ስራዎች ብዙ ሰርቼ ስለነበረ በቅርቡ የተለያዩ ስራዎች ይዤ እመጣለሁ። ከአሁን በኋላ ስለማጠፋ የነበርኩበትንም አዳዲሶችም ምት ይዤ ነው የመጣሁት። አንደኛው ጥያቄ ሙዚቃ የሙሉ ጊዜ ስራ መሆን አይችልም። እዚህ የሙሉ ጊዜ ስራ የነበረ የተለያዩ ስራዎች ነው የምሰራው። ሙዚቃ የተወሰነ ቀን ነው የምሰራው። ከልብ እንደማመሰግን ልትረዱልኝ ነው። ይቅርታ ስላረፈድን መስገን ለዚህ ቀን ስላደረሰን ብዙ ነገር ተናግረናል። ተመስገን ማለት ነው የምፈልገው። ጥያቄያችሁን መልሳለሁ። ዲና እንኳን ደስ ያለሽ። በጣም ከ8 ዓመት በላይ የተለፋበት ስራ ነው። እንዳያችሁት ደግሞ በጣም እጅግ በጣም አንጋፋ የሆኑ አንዳንዶቹ በህይወት የሌሉ እስካሁን ድረስ የምናነሳቸው ሰዎች የተሳተፉበት አልበም ነው። ታምራት ደስታ ለመጨረሻ ጊዜ የሰጠውን ስራ ነው እና እጅግ በጣም የሚወደድ ታሪካዊ ስራ ነው። ከዛም ባሻገር ደግሞ በውስጡ እንግዲህ እኛን ኢትዮጵያን ሀገራችንን ማንነታችንን ሊያስቀጥል የሚችል ይዘቶች የተካተቱበት በመሆኑ እጅግ በጣም ደስ ብሎኛል። እኛም ደግሞ እንደ አምሳለ ገነት ኢንተርቴይንመንት ይህንን ዝግጅት የዚህን አጠቃላይ የአልበሙን ወጪ ስንሸፍን በዚህ በስራው በመተማመን ነው። ዲና ያው እንግዲህ ብዙዎቻችሁ በስራዋ ታውቃላችሁ። አምሳለ ገነት ኢንተርቴይንመንት የተወሰነ ነገር ትንሽ ለማለት ያክል አምሳለ ገነት ይመር ማለት በኢትዮጵያ ቴሌቪዥን የህብረት ትርኢት ዝግጅት ካስታወሳችሁ፣ እንዲሁም ደግሞ የሀብቴና ደረጀን ካስታወሳችሁ፣ ከዛም ባሻገር ደግሞ ከ1969 እስከ 84 ዓመተ ምህረት ድረስ የነ ፀሐዬ በሉት የነ መሐሙድ በሉት የነ ጸጋዬ እሸቱ የነ አረጋኸኝ የነ አበበ ብርሃኔ የነ ፋንትሽ በቀለ ስቱዲዮ ውስጥ ኢትዮጵያ ቴሌቪዥን ስቱዲዮ ውስጥ የምታስታውሷቸው አጠቃላይ ሙዚቃዎቹን ዳይሬክት በማድረግ በማዘጋጀት ህብረት ትርኢትን ጨምሮ ማለት ነው እና እጅግ በጣም የተከበረች አምሳለ ገነት ይመር አሁን በህይወት የለችም። የተወሰነ ደግሞ ገለጽ ለማድረግ ያክል የእውቁ ከያኔ ወጋየሁ ንጋቱ ባለቤት ነች። አሁን በህይወት የለችም። የእሷ መታሰቢያ ነው አምሳለ ገነት ኢንተርቴይንመንት ማለት። በቅርቡ እንግዲህ ምናልባትም በ20 ቀን ውስጥ ወይም በ15 ቀን ውስጥ ሰፋ ያለ መግለጫ እንሰጣለን። ከዛ በፊት ግን አጠቃላይ በእሷ ስም የተቋቋመው ኢንተርቴይንመንቱ ትኩረት ያደረገው ሙዚቃ ላይ ነው የሚሰራው። ሙዚቃዎችን ፕሮዲስ ያደርጋል፣ ሙዚቃዎችን ስፖንሰር ያደርጋል፣ የተለያየ ድጋፍ ያደርጋል። በተለይ ደግሞ በጣም ወደፊት ትልቅ ተስፋ ካላቸው ድምፃውያን ጋር አብሮ መስራት በኪነ ጥበብ ውስጥ ትልቅ አስተዋጽኦ ያደርጋል እና ከዲናም ጋር አብረን ስንሰራ በዚህ በመተማመን ነው። እጅግ በጣም 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 የምትወዱት አልበም እንደሆነ በእርግጠኝነት መናገር ይቻላል እና እንኳን ደስ ያለሽ በድጋሚ። ይህን ይመስላል። ያው እኔ ብዙ ራሴ ማስተዋወቅ አይጠበቅብኝም። ለየብቻ ጋሜን ራሱን የሚመስል ሳይሆን እሱ የማርታ ኃይሉ የነበረው በድጋሚ የሰራ ነው፣ ግን አዲስ ሰርተናል። ጥሩ እንደራሱ እንደነበረው እንደጋሜ ሳይሆን ትንሽ የተለየ ይዘት ያለው አንድ በሱ ሪትም ወይ ምት አለ። ሁለተኛው ጥያቄ ስለ እናቴ ነው። እናቴ ከሰራቸው ውስጥ ሙዚቃ የሰራሁት የለም። አብረን ግን እኔ እና እሷ ማስታወሻ እንዲሆን የእናትና ልጅ እማ የሚለውን ክሊፑንም ሰርተነዋል። ወደዚህኛው አልበም ትኩረት አድርገን ነው። በቅርብ ጊዜ የሚወጣ ይሆናል እንጂ የማዘርን ስራ ወይም የሸገኔዎችን ድጋሚ የሰራሁት የለም። ጥያቄ ደግሞ ከዚህ በፊት እንደሰራኋቸው እንደ ሲንግሎቹ ባህላዊ ነገር የሰራሁት አለ ወይ ነው ጥያቄ። አዎ አንድ ጉራግኛ ምት አለ ግን ሌሎች በቀጣዮች ደግሞ ለሲንግሎች ብለንና ለአልበም የሰራናቸው ትንሽ የተለያዩ ናቸው። ኦልሬዲ እነዛን ስራዎች ብዙ ሰርቼ ስለነበረ በቅርቡ የተለያዩ ስራዎች ይዤ እመጣለሁ። ከአሁን በኋላ ስለማጠፋ የነበርኩበትንም አዳዲሶችም ምት ይዤ ነው የመጣሁት።
የተለየ ቋንቋ ሪዝም ነው እንጂ ቋንቋ የተለየ የለም። እሺ አንደኛው ጥያቄ ሙዚቃ የሙሉ ጊዜ ስራ መሆን አይችልም። እዚህ የሙሉ ጊዜ ስራ የነበረ የተለያዩ ስራዎች ነው የምሰራው። ሙዚቃ የተወሰነ ቀን ነው የምሰራው። አንደኛው ምንድን ነው 8 ዓመት የቆየበት አንደኛው ጥያቄ መጀመሪያ እዚህ በነበርኩ ሰዓት የዛሬ 8 ዓመት 1 ዓመት ከ2 ወር ነበር የቆየሁት። የሚያልቅ ጨርሼ መሄድ የምችልበት ጊዜ ያለ ይመስሎኝ ነበረ። ብዙዎቹን ስራዎች በዛ ወቅት ነው ያጠናቀቅናቸው፣ ግን ለመጨረስ አልቻልንም። ከዛ ተላልከን ስለሆነ ብዙዎቹን ስራ የምንሰራው የኔም ሰዓት አለመመቸት፣ እዚህም ከሙዚቀኞች ጋር አለመገናኘት፣ እሱ ራሱ ጊዜውን እኔ ከዛ ድምፅ ጋር እዚህ እስኪሰራ ራሱ ጊዜውን ረዥም ጊዜ አድርጎታል። እና አሁን ያልበም መደራረቡን አይተናል ወይ? የሚታዩትን ነገሮች እኛ የደረስነው ለዚህ ጊዜ ስለሆነ ነው ዛሬ ማቅረብ የቻልነው። አንደኛው ጥያቄ መጀመሪያ ታይሚንጉ ጥሩ ይመስልሻል ወይ? ያው እኛ የተዘጋጀነው የዛሬ 8 ዓመት አንድ ኢንተርቪው ላይ ለቡሄ ይወጣል ብዬ ተናግሬ ነበር፣ አልደረሰም። ስለዚህ እርግጠኛ አልነበርኩም በጊዜው። ልክ አሁን ስራዎቹን ጀምረን በዚህ ጊዜ ሬዲ ነኝ እንዴት እናድርግ ከኪኑ ጋር ስናወራ አሁንም ዝግጅት ጀምረን ያሰብነው ከመቼ ነበር? ኪኑ ከበዓል በፊት ቀደም ብሎ ነበር። ያው አላልቅ ያሉ አንዳንድ ነገሮች እየረዘሙ ነው ወደዚህ ድረስ ያደረሱ እና ይሄ ትክክለኛ የሰዓት ምርጫችን መሆኑ አይደለም። አልበም ይዘን የመጣነው አዲስ ነገር ብዙ አዳዲስ ነገሮች አሉ። ካለን የሙያ ልምድ ያው ከእናቴም ካገኘሁት በጣም ደግሞ ጥሩ አዳማጭ ነኝ። ሙዚቃ ታላላቆች አርቲስቶችን በጣም አከብራለሁ። አንደኛ በመስማት ያዳበርኩትን ልምድ ተጠቅሜ ከዛ ደግሞ ሙያው ላይ የተሳተፉት በጣም ብዙ ጎበዝ የማደራሲያን ወይም ግጥም ለእኔ ይህንን ብል ጥሩ ነው ያልኩትን ጥሩ አድርገን አቅርበናል። እንግዲህ እናንተ ትነግሩናላችሁ ሰምታችሁ። ኮንሰርት ሪሊዝ እንደ ሀሳብ በቅርብ ጊዜ እናሳውቃለን። ኤግዛክት ቀኑን ነው አሁንም ለመወሰን ያልቻልነው። በዚህ ቀን አላልንም እንጂ አለን ከህዝቡ ጋር የምንገናኝበት ወይ ሚኒ ኮንሰርት ወይ ሪሊዝ ይኖረናል። ቅድም እንደተናገርኩት የተሰራው እዚህ ነው የተጀመረው። የመጀመሪያው ስራ ረጅሙን ካሙዙ ስቱዲዮ፣ ከዛ በኋላ እየተላላከ ከተለያዩ ሙዚቀኞች ጋር ስለሆነ እኔ ከዛ ድምፅ እየላኩ እነሱ ከዚህ እየላኩልኝ ግማሹ እዚህ ግማሹ እዛ ነው የተሰራው ማለት ነው። እሺ የዋጋዬ የተባለበት ምክንያት ያው ብዙ ጊዜ የምንናገረው ነው። መጀመሪያችን አለ መጀመሪያ ከአስተዳደሪ ከቤቴ ውስጥ ሲጀምር አንደኛ ዋጋዬ እንዲሆን አልበሙ የፈለኩበት ምክንያት ይሄ የእናቴም ህልም ነበረ። እናቴ በጣም ጎበዝ ድምፃዊ ነች፣ ከእኔ ጋር የማትወዳደር ጎበዝ እና እሷ አትሊስት እኔ የሄድኩበት መንገድ ዳር ደርሶ አላየነውም የእሷን እንትን እና የእሷ ህልም እንደ መሳካት ነው። ላይክ ለእኔ እንደ በአንድ ድንጋይ ሁለት ወፍ ነው። አንደኛ እናቴ ማስደሰት ነው፣ ሙያውን መሳካቱ በእኔ ማየቷ፣ ሁለተኛ ደግሞ የእናቷ ስም ለእኔ ደግሞ አያቴ የተለየ ፍቅርና እንክብካቤ ሰጥታን ያሳደገችን፣ ዋጋዬ ደግሞ የአልበሙንም የቆየበትን ጊዜ ይሄ ነው የኔ ዋጋ እንደማለት ነው። በዛ ነው የተጠቀምነው። የአልበሙ ራሱ ዋጋ የተለየ ስሜት ያለኝ ራሱ ዋጋ የሚለው ለእኔ ስፔሻል ነው። ስለ ሀገር አለ እና ስለ እናቶች ያው ብዙ ነገር ለእኔ ብዙ አሁን ልክ አንድ አልበሙ ላይ 2 የእናቶች ዘፈን ስናሳትፍ ለምንድን ነው አንድ አልበም ላይ ተብሎ ነበር። አያቴ የራሱ የቻለ አይደል? አያቴ ለራሴ ልዩ ነገር ናት። ስለዚህ 2 እናት እንደነበረኝ ነው የማስበው ነበር። እናቴ ደግሞ እናቴ ናት እና ለዛ ነው እናቶች ብዙ ጊዜ ቢከበሩ ሙሉን አልበም እናት ቢሆን ደስ ይለኛል። ለእኔ ካገኘሁት ነገር ከቤተሰቦቼ ማለት ነው። ለዛ ነው
ፊቸሪንግ ያስገባ ነው የለም አስበን ነበረ። ልክ አልበም ሲሰራ እንደምታውቁት ለሁለት ስራ እየተሰሩ አንዱ የተስተካከለ አንዱ እየቆየ እየተቀየረ ስለሆነ መጀመሪያ ከነበርንበት ዘፈኖች ብዙ ቀይረን አዳዲስ ነገር ስላስገባ አብሮን ሁለት ሆኖ የሰራ ሰው የለም። የአምሳለ ገነት ኢንተርቴይንመንት ዋና ስራ አስኪያጅ ነኝ። ያው ከዚህ በፊት በደንብ በይፋ አልተገለጸም። በርካታ ስራዎችን ከድምፃውያን ጋር ሲሰራ ቆይቷል። አሁን ገና በይፋ እየመጣ ነው። አጋጣሚ እሷ የሚያነሳቸው ሀሳብ እንግዲህ አብዛኛው ዘፈኑ ስለ ሀገር ስለሚያት ስለሆነ አምሳለ ገነት ይመር ደግሞ በኢትዮጵያ ቴሌቪዥን ያው የሰራችው ስራ ቅድም ገልጬዋለሁ። እሷም ሴት ነች። ትልቅ አስተዋጽኦ አድርጋ ግን ስለተረሳች ለእሷ መታሰቢያ የተቋቋመ ድርጅት ነው። ጥያቄዎች ተመልሷል ብዬ አስባለሁ። በቅርቡ እኛም ጋዜጣዊ ምርጫ ስለምንሰጥ እዛ ላይ በሰፊው እናነሳዋለን። ከአንጋፋ ድምፃውያንም ከጀማሪ ድምፃውያንም ጋር እንሰራለን። እንደዚሁ የስፖንሰር ሙሉ በሙሉ ስፖንሰር ያደርጋል። እንደተለመዱ ስራዎችም ይሰራል ከድምፃውያን ጋር በተገናኘና እሱን ነው በዋናነት ለእሷ መታሰቢያ የተቋቋመ ድርጅት ለማለት ነው። እናመሰግናለን። የመጀመሪያው ጥያቄ በቆየው ስራ ነው ወይስ በአዳዲስ ሶፍትዌሮች ተሰርተዋል ተቀይረዋል ለሚለው ጥያቄ አዎ፣ ምክንያቱም እነዛ ስራዎች መጀመሪያ የተሰሩበት የዛሬ 8 ዓመት በጣም ጥሩ ናቸው። በእርግጥ አሁን ዜማና ግጥሞቹ እንደማያረጁ የገባን መርጠን ልንተዋቸው ያልናቸው ዜማዎች አሉ። ሰምታችሁ የምትሰጡን ይሆናል አስተያየቱን አምነንበት ነው የሰራናቸው። ግን ቅንብሩ በስነስርዓት እንደገና ታይቶ ነው የተሰራው። ተመልሷል። ሙዚቃ አልበሙ ይዘቱ ባህል ዘመናዊ ነው። አቅምሽን የሚያሳይ ነው ወይ? የተለያዩ አዘፋፈኖች ለመዝፈን ከዛኛው ከነበረው ፍጹም የተለየ ማለት ይቻላል። ግን የስራ ልምዴን ሊያሳይ የሚችል ይመስለኛል እንደኔ። እሺ፣ ሌላው ተናገር 14 ትራክ ነው ያለው። 14 ትራክ ለመምረጥ 48 ሙዚቃዎች ማስተር ተደርገው ተሰርተዋል። 48 ዘፈኖች ማለት 3 አልበም ማለት ነው። ገንዘብ ይወጣቸው ከዛ ውስጥ ነው ተመርጠው 14 ትራክ ለአልበም። ይሄ ማለት በ8 ዓመት ውስጥ አሜሪካ እዚህ ነበረች። ከአሜሪካ ሄደ ብዙዎች ያለው ስቴት አለ እንዳልከው የሶፍትዌር አለ አፕዴት መደረግ አለበት። እንደ አዲስ ድምፅ መገባት አለበት። እነሱ ነገሮች ጊዜም ገንዘብም የወሰዱ ናቸው። አድካሚ ይሆናል። ሌላው ይህ አልበም የተባባለው የሚለቀቀው አርብ ነው። የፊታችን መስከረም 30 በዲና ዩቲዩብ ቻናል ላይ ዲና አንተነ የሚል 16 ሰብስክራይበር ያለው ነው እና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች ላይ ይሄዳል። እናንተ የሚዲያ ሰዎች እንደተለመደው ሁሌ እንደምታደርጉት አርቲስቶችን እንደምታበረታቱት ሬዲዮ ላይ ያላችሁ፣ ሶሻል ሚዲያ ላይ፣ መጽሔት የምትከታተሉ፣ ቴሌቪዥን ላይ ያላችሁ ያው አልበሞች እየወጡ አይደመጡም። ከአልበሞች ድክመት ሳይሆን ካለው ነባራዊ ሁኔታ ይመስለኛል። ምክንያቱም ሁሉም አርቲስት አምኖበት ለፍቶ ጊዜ ሰጥቶ የሚሰራው ግን መደራረብ የኑሮ ሁኔታ አንመደመጥ አለን። ይህንንም እናንተ ኢንተርቴንመንት ላይ ያላችሁ ባለሙያዎች በደንብ ለህዝብ ለማድረስ ከአርቲስቱ በላይ አቅሙ መንገዱ ያላችሁ እናንተ ናችሁና ዲና ደግሞ በሴትነቷ 8 ዓመት ስቱዲዮ ተከራታ በመሰራት ነች። ከዚያ አሜሪካ ድረስ የእናንተ ድጋፍ ትፈልጋለች። ሰው ጋር ሊደርስ ይህንን አደራ ያለቻችሁ ነው። ሌላ ጥያቄ ከሌለ መጣችሁ ሚዲያሰዎች ከልብ እናመሰግናለን። ራማዳ ሆቴልን ከልብ ነው እናመሰግነው። እናንተ ሚዲያሰዎች እግዚአብሔር ያክብርልን። አንዴ ምስጋና ይመጨረሻለን። በድጋሚ ስለመጣችሁ እግዚአብሔር ያክብርልን እላለሁ። በእውነት ከልብ አመሰግናለሁ። 3 ሰው ነው የጠበቁት። እውነት በጣም አመሰግናለሁ። አሌክስ አለማየሁ መኮንን የአምሳለ ገነት ኢንተርቴይንመንት ዋና ባለቤት፣ እሱን በጣም ከልብ አመሰግናለሁ። ብዙ ነገር ስለ ኢንተርቴይንመንቱ ስላወራ እሱ ወደፊት በሚሰሩ ስራዎች ይመጣሉ። ከልብ አመሰግናለሁ። በመጀመሪያው ስራዬ አብረው ስለተሳተፉ ኪነት ኢንተርቴይንመንት አብረው የሚሰሩትን በሙሉ ከልብ አመሰግናለሁ። እህቴ፣ እናቴ፣ ቤተሰቦች አመሰግናለሁ። በጣም ይቅርታ አሌክስን ዋናውን ሰው እንግዲህ የሆነ ነገርንም ቅድም አንስተኸው ነበር። አለማየሁ ደመቀን
እንትን አላለም አልገለጽም። እዚህ አልበም ላይ ግጥምና ዜማ አልበሜ ላይ ተሳትፏል። እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ። ቅድም የሰጠናቸው ወረቀት ላይ አለማየሁ ደመቀ የለምና አሁን አለማየሁ ደመቀ በግጥምና በዜማ እዚህ አልበም ላይ ተሳትፏል። ከአልበሙ በፊት የተደረገው የዛሬ 6 ዓመት የሆነ ነገር ግጥምና ዜማ ደራሲዎች ነው። ብዙ አጋፋ ሰዎች አሉበት፣ ወጣቶች አሉበት። ስለዚህ እነሱን ማመስገኑልን ፕሮዲሰራችን ማለት እናመሰግናለን። እዚህ አልበም ላይ ደከመች እዚህ አልበም ላይ የተሳተፉት ባለሙያዎች ሁሉ ምስጋና ይገባቸዋል። በዲና ስም እናመሰግናለን። እግዚአብሔር ያክብርልን። በመጨረሻ የተጨማሪ